ሄሎ መብራት ኃይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከተፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መስሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ ይሳታል። ከቁጥራቸው ስንት ነበር? እኔ ሴት ጓደኛ የለኝም። ምን ነው እንጃ ለምን እንደሆነ አይቀርቡኝም ሴቶች። አሁን እያልሻለሽ ይቻለ ጀሳ ነገር እሱ እንደ ወንድ ናት። ብራዘር ወይ ፍቅረኛ እንዴት ነች? ፍቅረኛ እኮ ይልኝ። አዎ እሱን ላስተውስ ብዬ ነው። አባትህ እንዴት ነው? ወደፊት ምን ትሆናለች? ዲዛይነር። ምን አይነት ዲዛይነር? የልብስ። የባህላዊ ነው ዘመናዊ? ዘመናዊ። ለምን ዲዛይነር ልትሆኝ ፈለግሽ? ህልሜ ነው። ህልምሽ ነው? ጥሩ ትተኛለሽ። ወንድ ሴት ነው የሚያስጠላኝ እኔ። አረ በፈጣሪ በቃ ማሊያ ለብሰው ቀርንተው ምናምን ሴት ልጅ እኮ ሴት ስትሆን ደስ የሚለው ሴት ስትሆን በቃ ፌሚኒን ኢነርጂዋ ሲበዛ ደስ ይላል። ሴት ልጅ እኔማ አንዳንዴ ከኔ ራሱ ወንድ ከነሱ ይበልጡኛል። የምር እኔ ራሱ ወንድ አይመስለኝም። ይሁን አይመስለኝም። አባኪያ በቃ ቸከሷ ደወለች። ምን ደወለሽ? አይ እሺ እንዴት ነሽ? ማንዬ አለ ምንድነው? አልቆየህም? ቆየሁ አይደል? የት ነበርክ? እዚህ እኮ ጓደኛዬን ላገኘሁት። እስከዚህ ሰዓት ወጡ ምናምን ደርሷል? ኧረ ወጥቻለሁ። ፒስ አሬውት ይሄን ህፃን እንዴት አባቱ ነው የሚያደርገው? ህፃን ልጅ ይሄ ነው። ህፃን ልጅ ነው ብዬ ጡቴን ባንተርሰው ሁለት እግሬን ከፍቶ አንጀቴን አራሰው። ሃይ ስንት ልታውጪ ነው? 300 ብር ይቻላል እንዴ? ይቻላል። አንተ ስንት ልታወጣ ነው? እኔ 50 ሚሊዮን። በስምሽ ምን ላድርግልሽ? ማለት ቪት፣ አቶዝ፣ ቤት። መልካም ቀን። ለራስሽ ብዬ ነው ቀረብሽ።